የጻድቅ መታሰቢያ ለምንድን ነው አለ? ለበረከት ነው። እንግዲህ ያው የተወደዳቸው የእግዚአብሔር ቤተሰቦች በመጽሐፍ ቅዱሳችን ስለ ጻድቃን፣ ስለ ቅዱሳን እንዲሁም ደግሞ ስለ ሰማዕታት እግዚአብሔር ስለመረጣቸውና ስላከበራቸው በሰፊው ይተነትንልናል። ስለዚህ ምን ጊዜም መጽሐፍ ቅዱሱ መሰረታዊ አስተምሮ ስለሆነ የሚሰጠንና የሚያስተምረን በረከት በጻድቅ ራስ ላይ ነው፣ የጻድቅ መታሰቢያ ለበረከት ነው እያለ የቅዱሳንን ቃል ኪዳናቸውን አምነን መታሰቢያቸውን ማድረግ እንዳለብን በስማቸው ጸበል ጸዲቅ፣ በስማቸው ዝክር፣ በስማቸው መልካም ስራ መስራት እንዳለው ምንድነው የሚለው በመዝሙረ ዳዊት መዝሙር 4 ከቁጥር 3 ላይ አእምሩ ከመተሰባ እግዚአብሔር በጻድቁ ይላል። እግዚአብሔር በጻድቁ እንደተመሰገነ እግዚአብሔር በጻድቁ እንደተገለጠ እወቁ ማለት ነው። እግዚአብሔር አምላካችን በቅዱሳኑ ይሰበካል፣ በቅዱሳኑ ይነገራል፣ በቅዱሳኑ ይተረጎማል፣ በቅዱሳኑ ይመሰጠራል፣ አምላክነቱ ጌትነቱ ይነገርለታል ማለት ነው። በህዝብም በአሕዛብም በመናፍቃንም በአማኞችም ዘንድ የእግዚአብሔር ክብር በሰፊው ይነገራልና አማኞቹ ለማያምኑ ሰዎች ያስተምራሉ። በነቢብም በገቢርም በሐልዮ ለምሳሌ በዝምታ በመናገር ማለት ነው። በነቢብ በገቢር በሐልዮ ማለት ይሄ እንግዲህ በማሰብ ለምሳሌ የቅዱሳንን ክብር በማሰብ ዝም ብሎ እንትን የሚል ሰው አለ። እንዲሁም ደግሞ በመናገር የሚመሰክር አለ። በተግባር እንደገና በተግባር ዝክራቸውን እየዘከረ የሚፈጽምም አለ እና ከዚህ አንፃር መጽሐፍ ቅዱሳችን በዚህ መልኩ በረከት በጻድቅ ራስ ላይ ነው፣ የጻድቅ መታሰቢያ ለበረከት ነው ብሎ ይናገራል እና ዛሬ የጻድቁ የአባታችን የአቡነ ተክለ ሃይማኖት እንዲሁም የእናታችን የቅድስት ክርስቶስ ሰምራ መታሰቢያቸው የሚደረግበትና ስማቸው የሚጠራበት ዕለት ነው ማለት ነው። በዚህ ዕለት እንግዲህ አቅም የፈቀደውን ሰው ብዙ በጎ ነገሮችን ያደርጋል እንደ አቅሙ ማለት ነው እና ከመጽሐፍ ቅዱስ አንፃር ስንመለከተው በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል፣ ጻድቁንም በጻድቁ ስም የሚቀበል የጻድቁን ዋጋ ይወስዳል። ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ እውነት እላችኋለሁ ዋጋው አይጠፋበትም ማለት ዋጋው ምን አይለበትም አይጠፋበትም። እንግዲህ ይህንን የተናገረው ነብይ አይደለም፣ ጻድቅ አይደለም፣ ራሱ ባለቤቱ ኢየሱስ ክርስቶስ በመዋዕለ ሥጋዌ በምድር ላይ ተገልጾ ሰው ሆኖ በምድር እየተመላለሰ በነበረ ጊዜ የተናገረው ስለ ቅዱሳን በስማቸው መዘከር፣ በስማቸው መልካም ስራ ማድረግ እንታመናለን ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 5 ላይ እንደውም ስንመለከት ደግሞ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የነሱ ናትና ይላል። አያችሁ ስለምንድን ነው የተሰደዱት? ስለ ጽድቅ ነው። ብዙ ነበራቸው፣ ሀብት ንብረት ርስት ነበራቸው፣ በሰው ዘንድ ይከበሩ ነበር፣ በሰው ዘንድ ስልጣን ነበራቸው፣ በሰው ዘንድ ሞገስ ነበራቸው። ያን ሁሉ ትተው ዓለምን ንቀው ክርስቶስን አምላካቸውን ፈጣሪያቸውን የተከተሉ ቅዱሳን በእግዚአብሔር ዘንድ የተቀበሉትን ቃል ኪዳን አምነን ለትውልዱ መናገርና ለትውልዱ ማሳወቅ የሁላችን ግዴታ ነው እና ከዚህ አንፃር ጌታችን አምላካችን ኢየሱስ ክርስቶስ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የነሱ ናትና፣ ስለ ጽድቅ የሚራቡ ብፁዓን ናቸው ይጠግባሉና፣ ስለ ጽድቅ መከራ የሚቀበሉ ብፁዓን ናቸው ነገ በደስታ ይኖራሉና፣ ስለ ስሜ ሲነቅፏችሁና ሲያሳድዷችሁ ደስ ይበላችሁ፣ የሥጋ ፍላጎት የዓይን አምሮት ያላሸነፋቸው፣ ወርቁ ብሩ ስልጣኑ ሹመቱ ሽልማቱ ድሎቱ ምቾቱ ያላሸነፋቸው፣ ስጋቸውን ለነፍሳቸው ያስገዙ በነፍሳቸው ተወራርደው እስከ ሞት ድረስ ለክርስቶስ የታመኑ ክርስቶስን አምላካቸውን ፈጣሪያቸውን ተከትለው የክርስቶስ መንግስት ወራሽ ለመሆን ሃይማኖታቸውን እስከ መጨረሻው ድረስ አጽንተው የያዙ እነዚህ ቅዱሳን ይታሰባሉ። አባታችን አብርሃም ጻም ብሔርከ ወተፈለጥ በአዝማዲከ ይላል አይደል? ኦሪት ዘፍጥረት ምዕራፍ 11 ላይ አብርሃም አለው ውጣ ከዚህ ጣዖት ከሚመለክበት እግዚአብሔር ከማይመሰገንበት መሬት ውጣ፣ እኔ ወደማሳየ ሀገር ሂድ፣ እባርካለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ እባርካለሁ፣ የሚባርኩህን እባርካለሁ፣ የሚረግሙህን ረግማለሁ፣ የሚያከብሩህን አከብራለሁ፣ የሚያዋርዱህን ደግሞ እኔም አዋርዳቸዋለሁ አለ። አብርሃም በእግዚአብሔር ዘንድ ምን ያለን የከበረ ነው። አብርሃም እንግዳ ተቀባይ ነው። አብርሃም የሥላሴን አንድነት እና ሶስትነት አምኖ በእምነቱ ጸንቶ ከጣዖት አምልኮ ወጥቶ የእግዚአብሔር ባለሟል የሆነ ነው። ስለዚህ አብርሃምን የሚነካ ማንን ይነካል? እግዚአብሔርን ይነካል ማለት ነው። እግዚአብሔር የአብርሃም አምላክ ነው ማለት ነው። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ እንጂ የሙታን አምላክ አይደለሁም ይላል ማቴዎስ ወንጌል ምዕራፍ 22 ስትመለከቱ።
አዎ ማቴዎስ ወንጌል ምዕራፍ 22 እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እንጂ የሙታን አምላክ አይደለሁም ማለት። አብርሃም ከሞተ ይስሐቅም ከሞተ እኮ ቆይቷል። ግን አብርሃም ይስሐቅ በስራቸው ምን ያሉ ናቸው? የጸደቁ ናቸው፣ የከበሩ ናቸው፣ የእግዚአብሔር ባለሟሎች ናቸው፣ የእግዚአብሔር ወዳጆች ናቸው። አልሞቱም። በነፍሳቸው ነፍሳቸው ከስጋቸው ተለየች እንጂ የዘላለም ሞት አልደረሰባቸው። የመንግስቱ ወራሾች ናቸው፣ የስሙ ቀዳሾች ናቸው። መልካም ስራቸው ለመንግስተ ሰማያት ለገነት አብቅቷቸዋልና። ስለዚህ እግዚአብሔር አምላካችን ኢየሱስ ክርስቶስ ምን አለ? እኔ የአብርሃም አምላክ የይስሐቅ የያዕቆብ አምላክ ነኝ እንጂ የሙታን አምላክ አይደለሁም ማለት። ሙታን የሚባሉት እነማን ናቸው ያልን እንደሆነ በስጋቸውም በነፍሳቸውም የሞቱ ናቸው። በስጋቸው መልካም ስራ አልሰሩም፣ በነፍሳቸውም እንደዛው። ስለዚህ ነፍሳቸውን ለስጋቸው ስጋቸውን ለነፍሳቸው የሚገባውን ነገር አላደረጉም። ለስጋቸው አድረዋል፣ ነፍሳቸውን ለኃጢአት ጋብዘዋታል። ስጋቸው በነፍሳቸው ላይ ሰልጥና ኃጢአት ይሰሩ ኖረዋልና ስለዚህ በሁለቱም ዓለም ሞት ይገጥማቸዋል ማለት ነው። ስለዚህ በምድርም በሰማይም የዘላለም ሞት የተረከቡትን ነው። የሙታን አምላክ አይደለም የሚላቸው በነፍሳቸው የሞቱትን ጭምር ነው። አብርሃምና ይስሐቅ ያዕቆብ ግን በነፍሳቸው አልሞቱም፣ ሕያዋን ናቸው። የእግዚአብሔር ወዳጆች ናቸው፣ የእግዚአብሔር ባለሟሎች ናቸው። በኦሪት ዘፍጥረት ምዕራፍ 18 ላይ ስንመለከት አብርሃም እንግዳ ተቀባይ ነበረ ይላል። እንግዳ ተቀባይ ነበረ፣ የተራበ የሚያበላ፣ የተጠማ የሚያጠጣ፣ የታረዘ የሚያለብስ፣ እንግዳ የሚቀበል፣ እግር እያጠበ፣ ወተት እያቀረበ፣ ውሃ እያቀረበ የሚመግብ። እንዲህ ሲያደርግ ሰይጣን ቀናበት። አያችሁ፣ ለበልጎ ስትዘምሩ ስትጸልዩ እግዚአብሔርን ስታመሰግኑ ሊቀናባችሁ ይችላል። እነዚህ በቤቱ ተሰብስባችሁ የእግዚአብሔርን ቃል ስትሰሙ ጸሎት ስትጸልዩ ሊቀና ይችላል። ይቃጠሮን ይሄው መጣን፣ እናንተ ከሄዳችሁ ደግሞ እናንተን የበለጠ አደጋ ያደርሰባችኋል፣ ከዛም አልፎ ሊገላችሁ ይችላል፣ አትሂዱ እያለ ሰይጣን 3 ቀን በምታቱ በክፋትና በተንኮሉ የአብርሃምን እንግዶች ወደ አብርሃም ቤት እንዳይመጡ አደረገ። እግዚአብሔር ግን በሶስተኛው ቀን በአብርሃም ድንኳን በር ላይ ተገለጸ ይላል። ወገኖች እግዚአብሔር በህይወታችሁ ይገለጽላችሁ፣ የተሰበረባችሁ ይጠገንላችሁ፣ ያጣችሁትን እግዚአብሔር ተገልጦ ያድርግላችሁ። እኛ መጨረሻችን ይሄ ነው። ያጣነውን እንድናገኝ፣ ያስጨነቀን ከላያችን ላይ እንዲወገድ፣ በዚህ ዓለም ስንኖር ደስተኞች እንድንሆን፣ እግዚአብሔርን አምልከንና አመስግነን የእግዚአብሔር መንግስት ወራሾች እንድንሆን ነው ዓላማችን። ይሄ ነው። በዚህ ዓለም ስጋችንን አወፍረን ደማችንን ሞልተን ስጋችንን አቅልተን እንድንኖር አይደለም። ይሄ የሰራነውን ቤት ይቀራል፣ የምንሰራውም ስራ ይቀራል። የሚቀር ነው። ይህ ዓለም ቀሪ ነው፣ የማይቀር አለ ለዘላለም። በብርሃኖች ቤቶች፣ በከበሩ ቤቶች በደስታ መኖርም አለ። ስለዚህ ከሞት በኋላ ህይወት አለ ብለን ስለሆነ ነው የምናምነው። እኛ ያንኛውን ነው ተስፋ የምናደርገው። በምድር ያለው የሰራችሁትን ቤት ሰዎች ቢያፈርሱት አለ ቅዱስ ጳውሎስ፣ በምድር ያለውን ቤታችሁን ሰዎች ቢያፈርሱት እግዚአብሔር የሰራው ሰው ያልሰራው ራሱ እግዚአብሔር የሰራው ሰማያዊ ቤት አለላችሁና አይዟችሁ፣ ደስ ይበላችሁ፣ ሐሴት አድርጉ። በዚህ ዓለም በሚደርስባችሁ መከራ አትጨነቁ፣ በዚህ ዓለም በደረሰባችሁ ፈተና አትዘኑ፣ ከመንገድም ፈቀቅ አትበሉ ነው ያለው። እና የአብርሃምን መንገድ ዘጊዎች እግዚአብሔር አየ። እግዚአብሔር እኔ ራሴ ወደ አብርሃም ቤት እሄዳለሁ አለ። እግዚአብሔር በራሱ ወደ እናንተ ቤት ይምጣ፣ በኃይሉ በስልጣኑ መጥቶ ህይወታችሁን ይቀይረው፣ ያስጨነቃችሁን ያስጨንቅላችሁ፣ የሚያሳድዳችሁን ሁሉ ያሳድድላችሁ። እግዚአብሔር ከኃጢአት ከበደል ይጠብቃችሁ። የአብርሃምን አሳዳጅ ሊያሳድድለት እግዚአብሔር መጣ፣ በአብርሃም ቤትም ተገለጸ። በበሩ ላይ በድንኳኑ ፊት ለፊት በበሩ አያችሁ፣ በእንጀራችሁ በር ላይ፣ በትዳራችሁ በር ላይ፣ በህይወታችሁ በር ላይ፣ በስራችሁ በር ላይ እግዚአብሔር ሲቆም እንዴት ደስ ይላል መሰላችሁ። ሊያስጨንቋችሁ አሁን ተሰበሩ፣ አሁን ሞቱ፣ አሁን አለቀላቸው፣ አሁንስ መነሻ የላትም፣ ትዳሯ ተበተነ፣ ቤቷ ህይወቷ ሁሉ ተመሰቃቀለ እያለ ጠላት ደስ ብሎት እንደው ሊጨፍር ሲነሳ እግዚአብሔር ግን መጥቶ ያንን ሁሉ አረጋግቶ ትዳሩም እንደነበረ ሲሆን ስራውም እንደገና ሲስተካከል ጤንነታችንም ተመልሶ ሲስተካከል አፍሮ አንገቱን ደፍቶ ይሄዳል። አያችሁ ይሄዳል። ስለዚህ ከኛ የሚጠበቀው እንደ ቅዱሳኑ በእምነታችን መጽናት ነው። ቅዱስ የተባሉት እኮ ብዙ መከራ ተቀብለው ነው። በቀፎ ተወሩረው እሳት ውስጥ ገብተውና አቡነ ተክለ ሃይማኖት መቶሎሚ የተባለ ንጉስ እሳት ውስጥ ከቷቸዋል። በቀፎ አድርጎ በገደል በነጭ ገደል ወርሯቸዋል። ያን ሁሉ ጽዋቱ መከራ ተቋቁመው ሳይበሉና ሳይጠጡ ሳይቀመጡ ምቾትን ድሎትን ሳይሹ የእግዚአብሔር መንግስት ወረሱ። ስለዚህ በረከት በጻድቅ ራስ ላይ ነው፣ የጻድቅ መታሰቢያም ለበረከት ነው የምንለው እኮ ከዚህ የተነሳ አያችሁ።
ባደረጉት በጎ ስራ የአብርሃምን ድንኳን እግዚአብሔር አየ፣ የአብርሃምን ቤት እግዚአብሔር አየ፣ የአብርሃምን ፈተና እግዚአብሔር ተመለከተ። እኔ ራሴ እንኳን ፊት ለፊት እግዚአብሔር ተቀመጠ ይላል። በቤታችሁ በር እግዚአብሔር ይቁም፣ በቤታችሁ በር እግዚአብሔር ይቀመጥ። አዎ በእናንተ በር፣ በእናንተ ትዳር፣ በእናንተ ህይወት፣ በእናንተ ልቦና እግዚአብሔር ከተቀመጠ ማንም አይገባም። አሳዳጃችሁ፣ አስጨናቂያችሁ፣ ሊያጠፋችሁ የመጣ ሁሉ ከእናንተ ሸሽቶ ይሄዳል። አብርሃም ደስ አለው፣ ጌቶቼ ወደ ቤቴ ግቡልኝ አለ። እባካችሁ እንግዳ መጋበዝ ያቅበታል። አብርሃም ማስተናገድ ይችልበታል። ፊቱ እንደ ፀሐይ ያበራል፣ ደስተኛ ነው። በጓዳ ያለች ሚስቱ ደስተኛ ነች። ዛሬስ አበዛው አትልም፣ በቃኝ ይህንን አላደርግም አትልም። ታዛዥ ነበረች። ጌታዬ የሚያስደስት ነገር ምንድን ነው? ምን ልታዘዝህ? ምን ባደርግልህ ነው ደስ የሚል ትለው ነበረ። እሱ ደግሞ እመቤቴ ምን ላድርግልሽ? ምን ልታዘዝሽ? የኔ እናት፣ የኔ እህት፣ የኔ ውዷ ባለቤቴ እያለ ስለሚንከባከባት በጣም ፍቅር ነበራቸው ይላል። አሁን ሂዶ እግራቸው ላይ ወደቀና ጌቶቼ ወደ ቤቴ ግቡልኝ፣ እንጀራም ላቅርብላችሁ ተመገቡ፣ ውሃም ላቅርብላችሁ ጠጡ፣ እግራችሁንም ልጠባችሁ ከድካማችሁ ረፉ አላቸው። ተንበርክኮ አንገባም አሉት። በጭራሽ አንገባም ሲሉት እሱ ደግሞ በጭራሽ አልተዋችሁም አላቸው። አሁን በዚህ በሀገራችን ማርያምን አልተውህም ስላሴን ከቤቴ ካልገባ ቡና ካልጠጣ ይላሉ። አሁን በአሁኑ ዘመን ደግሞ በእኛ ዘመን አገባም ግባ አገባም ማለት እኮ በቀጥታ አገባም ነው አይደል? ሰውየውም አማርኛው ቶሎ ስለሚገባው አልገባም ይላል። ኧረ ናግባ ነው የሚባለው። ናግባ በቀጥታ ግባ ወደ ቤቴ ነው እንጂ አገባም ካልከው አው አልገባም ነው የሚለው። እና አብርሃም በግድ አላቸው። ከዛ ወደ ቤቱ ይዟቸው ገባ። ኮርማውን አረደ፣ እርጎውን አቀረበ፣ ቅቤውን አመጣ። እሷም 3 መስፈሪያ በአንድ ለውሳ 3 እንጎቻ ጋግራ አቀረበች። ያንን ቀረበላቸው፣ በሞሰብ ቀረበ፣ ሁሉ ነገር ቀረበላቸው። በሉ ጠጡ። አብርሃም ደስ አለው። እንደበሉ እንደጠጡ ሆነው ቀርበዋልና በፊቱ ተደሰተ። አያችሁ፣ ተደሰተ። ስለዚህ ጻድቅ ነው። አዎ አብርሃም ጻድቅ ነው። ዛሬም ቃል ኪዳኑ ይሰራል። አብርሃም ዛሬም ቃል ኪዳኑ ይሰራል። እግዚአብሔር ራሱ ምን ይባላል? የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ይባላል። ለምን? አብርሃም፣ ይስሐቅ፣ ያዕቆብ ጻድቃን ናቸው፣ ቅዱሳን ናቸው። አምላከ ሙሴ ወአሮን ወአምላከ እዝራ ይባላል። እግዚአብሔር ሙሴና አሮን እዝራ በእግዚአብሔር ዘንድ የተመረጡ ናቸው። አምላከ ኢሳይያስ ወኤርሚያስ አምላከ ዳንኤል ይባላል። እግዚአብሔር ዳንኤልና ኢሳይያስ ኤርሚያስ የተመረጡ ናቸው። እግዚአብሔር አክብሯቸዋል። የከበሩትን እግዚአብሔር ያከበራቸውን ማክበር ግዴታችን ነው። መታሰቢያቸውን እናደርጋለን ከቻለን አለን። እነሱ ደግሞ በተሰጣቸው ቃል ኪዳን ያማልዱናል፣ ያስታርቁናል። በእግዚአብሔር ክንባቸው ሰዎች ናቸው፣ ትቢያ ናቸው። በነቢብ በገቢር በሐሌው ኃጢአት ሊሰሩ ይችላሉ፣ አትመልከትባቸው ብለው እግዚአብሔርን ይማጸናሉ። እግዚአብሔርም ስለ ቅዱሳኑ ይቅር ይላል፣ ምህረት ያደርጋል። ስለ አብርሃም እቺ ከተማ እምራታለሁ ብሎ ነበር እኮ 50 ጻድቅ ቢኖራት ምርምር ሲለው እምራለሁ አለው። 30 40 10 5ስ ቢኖር ትምረ የለምን ሲለው እምራለሁ። ግን 5ም አልተገኘም። ከ5 4 ሰዎች ተገኙ። እነዚህ 4 ሰዎች ከአራቱ 3ቱ ሲድኑ አንዷ ግን የጨው ሐውልቱን አቀረች። ሰዶምና ገሞራን እግዚአብሔር በአብርሃም ጸሎት ሊምር ነበር። 5 ጻድቅ ግን ስለጠፋ ከተማይቱ ሙሉ በሙሉ ጠፍታለች። ዛሬ ዓለም የምትጠበቀው በቅዱሳኑ ጸሎት፣ በቅዱሳኑ ቃል ኪዳን ነው። ይሄን ፈጽሞ ማመን አለብን። የቅዱሳኑ ቃል ኪዳን ይሰራል። ለምን ደሞ የማይሰራው እንዴ? የተራበ አብልተን፣ የተጠማ አጠጥተን፣ ስማቸውን ጠርተን በስማቸው መልካም ስራ ካደረግን እግዚአብሔር እንዴት አይምርም? ይምራል። አዎ እናንተን ያከበረ እኔን ያከበረ ነው ብሏል እኮ። እናንተን ያዋረደ እኔን ያዋርዳል። እናንተን ከፍ ያደረገ እኔን ከፍ ያደርገኛል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ አለ። ቅዱሳን ሆነው ተገኙ፣ ተቀድሰው ተገኙ። ከኃጢአት ርቀው፣ ከበደል ርቀው ስማቸው ከስሙ ጋር ተጻፈ። በሕያው ቀለም፣ በወርቅ ቀለም ስማቸው ተጻፈ። ስለዚህም ጠላት ዲያብሎስ ቢንጫጫ ምንም አያረግም። እግዚአብሔር ያከበረው ማን ሊያዋርደው ይችላል?
እግዚአብሔር ከፍ ያደረገውን ማን ዝቅ ሊያደርገው ይችላል? እግዚአብሔር ባለሟል እንዲሆን ወዳጁ እንዲሆን ተኩላንሙንቱ በቤቱ ተተክሎ እንዲኖር ስሙ ከስሙ ጋር እንዲጠራ ካደረገ እግዚአብሔር ያከበረውን ማን ሊያዋርደው ይችላል? በጭራሽ አይሆንም። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ በነቢያት ስም፣ በቅዱሳን ስም፣ በጻድቃን ስም፣ በቅዱሳን በሰማዕታት ስም የሚሰጡትን ስጦታቸውን ሳይቀር እኔ እቀበላለሁ አለ። እቀበላለሁ ያለ እሱ ሆኖ እያለ ዛሬ የቅዱሳንን ስም አትጥሩ የሚሉ ደግሞ እነሱ ቅዱስ የሌላቸው ስለሆነ ሰማዕት የሌላቸው ስለሆነ ጻድቅ የሌላቸው ስለሆነ ይቃወማሉ። ስራቸው መቃወም ነው። የሃይማኖታቸው የስሙ ትርጓሜ ራሱ ተቃዋሚ ማለት ነው። ተቃዋሚ ማለት ደግሞ የትኛውን እንደሚቃወሙ ራሱ እኮ አይገባቸውም እነሱ ራሳቸው። ዲያብሎስን መቃወም አንድ ነገር ነው፣ ግን ዲያብሎስን አይቃወሙም። የሚቃወሙት እኛ እውነተኞቹን ነው። ይገርማቸዋል። ዲያብሎስን እኮ ቢቃወሙት እሰየው ደስ ይላል። ግን እነሱ ዲያብሎስን እየደገፉ እኛን ይቃወማሉ፣ ቅዱሳንን ይቃወማሉ። ቅዱሳንን እንደ ሽንኩርት የተከተፉትን በመጋዝ የተሰነጠቁትን በአንበሳ ጉድጓድ የተጣሉትን ቅዱሳንን መቃወም በእውነቱ ተገቢ ነው? አይገባም። ይሄ ከጥልቁ ከአጋንንት መንፈስ የተላኩ ካልሆነ በስተቀር ሰው የሆነ ሁሉ የገባው የተረዳ ሁሉ የአቡነ ተክለ ሃይማኖትን መታሰቢያ ያደርጋል። ወደ አቡነ ተክለ ሃይማኖት ገዳምም ሄዶ ይባረካል፣ በረከትን ይቀበላል እንጂ አቡነ ተክለ ሃይማኖት እንዲናቸው እንዲያናቸው እያለ የአቡነ ተክለ ሃይማኖትን ክብር ዝቅ ለማድረግ መሞከር ይሄ አለመታደልና እንደው አለመባረክ ነው። እና እግዚአብሔር ልቦና ይስጣቸው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች አዎ የጻድቅ መታሰቢያ ለበረከት ነው ስንል ዝም ብለን አይደለም፣ መጽሐፍ ቅዱሱን መሰረት አድርገን ነው። ጻድቁ አባታችን አብርሃም ሥላሴን ይዞ ወደ ቤቱ ገባ፣ ቤቱ ተባረከ። ለ100 ዓመት ሙሉ የተባረከ ልጅ ስጠኝ እያለ ይማጸን ነበረ። 85 ዓመት ሙሉ ሳራ ልጅ ሳትወልድ ተቀምጣ ነበር። እግዚአብሔር ጎበኛት፣ ሳራንም ጎበኛት በእርጅናዋ ጊዜ ይላል ያዘማሪው። ሳራንም ጎበኛት በእርጅናዋ ጊዜ ወንድ ልጅ እንድትታቀፍ ማለት እኮ ነው። ይስሐቅ የተባለ ታዛዥ የተባለ ትሁት የተባለ ለአባቱ ቅን ለአባቱ ታዛዥ የሆነ ይስሐቅን እግዚአብሔር ሰጣት። ስለዚህ መልካም መስራት ለራስ ጭምር ነው። የመጀመሪያው ለራስ ነው። መልካም የሚሰሩ ሰዎች የሚጠቀሙት መጀመሪያ ራሳቸው ናቸው። እነሱ ይባረካሉ፣ ልጆቻቸው ይባረካሉ፣ ዘራቸው ይባረካል፣ ታሪካቸው ለዘላለም ሕያው ሆኖ ተጽፎ ይኖራል። ተጽፎ ይሆናል። የክፉ ሰው ስሙ በክፋት ነው የሚጠራው። ይሁዳ አሁን ከይሁዳ የምንማረው ምን አለ? ምንም። ከንስጥሮስ ካሪዎስ የምንማረው ምን አለ? ምንም የለም ከክፋታቸው ውጪ። ከፈርዖንና ከሄሮድስ ምን እንማራለን? ምንም። ክፋታቸው ብቻ እየተነገረ ይኖራል። እነ ሄሮድስ፣ እነ ፈርዖን፣ እነ ናቡከደነጾር እነዚህ ጨካኝ ነገስታቶች ሰውን ሲያስጨንቁ የነበሩ ክፎች፣ ደም ሲጠጡ የነበሩ ጨካኞች የዲያብሎስ የግብር ልጆች ናቸው። በቃ አለቀ። የጨለማ አበጋዝ ታዛዦች ናቸው። ስለዚህ ከነሱ የሚለቀም የሚገኝ ነገር የለም። አዎ እግዚአብሔር ግን በቅዱሳኑ ድንቅ ነው። መንክር እግዚአብሔር በላይ ለቅዱሳን ይሁን ነው የሚለው መጽሐፋችን። እግዚአብሔር በቅዱሳኑ ድንቅ ነው፣ ግሩም ነው። ግሩም ግብር ነው እኮ የሚለው ግሩም ግብር። አቡነ ተክለ ሃይማኖት 6 ክንፍ እንዲያወጡ ያደረገ እግዚአብሔር አይደለም እንዴ? በዚህ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ስንመለከት የአንደኛው ኪሩብ ክንፉ 6 ነው ይላል። ክንፉ የአንደኛው ኪሩብ በግራ በቀኝ በፊት በኋላ ክንፉ 6 ነው። ኢትዮጵያዊ ሱራፌል፣ ኢትዮጵያዊ ኪሩቤል የሚባሉት አቡነ ተክለ ሃይማኖት ባለ 6 ክንፍ ናቸው። ጠላት ዲያብሎስ ይሄንን እያየ ነው የሚናደደው የሚበሳጨውና ስለዚህ እነሱ ጻድቅ ስለሌላቸው፣ እነሱ ቅዱስ ስለሌላቸው፣ እነሱ ሰማዕት የሚሆን ለሰማዕትነት የሚያበቃ በጎ ስራ ስለማይሰሩና ሰማዕትነትን በጣም ስለሚፈሩ ሃይማኖታቸውም ደግሞ መስዋዕት መሆን ለክርስቶስ ራስን አሳልፎ መስጠት ስለማያስተምራቸው ስለሌላቸው የሌላቸውን ነገር ይቃወማሉ። ትምህርታቸው በተቃውሞ ነው የሚጀመረው። ስለዚህ ቅዱሳንን የሚቃወም ሁሉ ከዲያብሎስ እንደሆነ ማወቅ መረዳት ይኖርብናል። እናንተን የሚያከብር እኔን ያከብራል፣ እናንተን የሚያዋርድ ደግሞ እኔን ያዋርዳል ይላል። በዚህ በሉቃስ ወንጌል ምዕራፍ
10 ቁጥር 1 ላይ ስንመለከት ሌሎች 70 ጌታችን ኢየሱስ ክርስቶስ ሾመ፣ ሁለቱም አድርጎ ላካቸው ይላል። ወደሚሄድበት ከተማ ላካቸው። እዛ ሄደው ማስተማር ጀመሩ። በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ አጋንንትን መቃወም ጀመሩ። ሲቃወሙ አጋንንት ከሰዎች መካከል እየወጡ እየጮሁ መውጣት ጀመሩ። በሽተኞች ዳኑ፣ ሽባ ተተረተረ፣ ጎባጣው ቀና። አሁን እነሱ ተመልሰው ደስ ያላቸው ጌታ ሆይ አሉት። ጌታ ሆይ ደስ ብሎናል፣ በስምህ አጋንንት ተገዝተውልናል፣ በሽተኞችም ድነውልናል፣ ደስ ብሎናል። ጌታ ሆይ ምስጋና ላንተ፣ ክብር ላንተ፣ አምልኮ ላንተ ይሁን አሉት። ጌታችን ኢየሱስ ክርስቶስ ምን አላቸው? አጋንንት ስለታዘዙላችሁ በሽተኞችም ስለዳኑላችሁ በዚህ ደስ አይበላችሁ፣ ይልቁንስ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ነው ያላችሁ። የክርስቲያን ስሙ በሰማይ የተጻፈ ነው። ወለተ ሥላሴ ስሟ ተጽፏል ከሥላሴ ስም ጋራ። ወለተ ሐዋርያት ስሟ ተጽፏል ከሐዋርያት ስም ጋራ። ወለተ ገብርኤል ስሟ ተጽፏል ከቅዱስ ገብርኤል ስም ጋራ። ስለዚህ ይህ ስም ሰማያዊ ነው፣ ዘላለማዊም ነው። አያችሁ፣ ስማችሁ በሰማይ ስለተጻፈ ይልቁንስ ደስ ይበላችሁ፣ እናንተ የመንግስት ልጆች ናችሁ፣ እናንተ የሰማይ መንግስት ወራሾች ናችሁ ብሎ የተሻለውን ገለጸላቸው፣ ነገራቸው። በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ ቅዱስ ጴጥሮስ ቀረብ አለ። ጌታ ሆይ እኛ ሁሉን ትተን ተከትለናል፣ ምን ታደርግልናለህ? ምን ትሰጠናለህ? ሲለው ምን አለ? ትክክል ነህ ጴጥሮስ፣ ሁሉን ትተህ ተከትለኛል። ትዳርህን ትተህ፣ ስራህን ትተህ፣ በዚህ ዓለም ያለው ምቾቱን፣ ድሎቱን፣ የአሳውን ጥብስ ስጋ ትተህ ተከትለኛል። አዎ እኔን የተከተለ ሁሉ በእኔ ዘንድ 100 እጥፍ ዋጋን ይቀበላል። አያችሁ፣ 100 እጥፍ። የጻድቁ የአባታችን አቡነ ተክለ ሃይማኖት ዋጋቸው 100 እጥፍ ነው። 100 እጥፍ ዋጋን ይቀበላል። ይህንን ዓለም ለማሳለፍ በግርማ መለኮት በክበበ ትስብእት ሲመጣ በ12ቱ የእስራኤል ዙፋን ትቀመጡና ትፈርዳላችሁ አላቸው። ከማማለድም አልፈው ይፈርዳሉ፣ ፍርድ ይሰጣሉ። ማማለድ ሌላ ነው እኮ። ማማለድማ ቀላሉ ስራ እኮ ነው። ፍርድ ይሰጣሉ፣ ይፈርዳሉ። እንዴ ምን እያላችሁ ነው? ይፈርዳሉ። አዎ ሙሴ በፈርዖን ላይ ፈረደ ይልል እንጂ በፈርዖን ላይ ፈረደበት እኮ ነው የሚለው። የሐዋርያት ሥራ ምዕራፍ 5 ላይ 2 ባልና ሚስቶች ሐናና ሰጲራ የሚባሉ በመንፈስ ቅዱስ ላይ ተሳለቁ። እግዚአብሔር በእናንተ ላይ ይፍረድ አላቸው ጴጥሮስ። ሁለቱም ሞቱ ነው የሚለው። ፍርድ ከዚህ በላይ አለ እንዴ? የለም። በቀርሜሎስ ተራራ ላይ የነበረው ኤልሳ በተራራ ላይ ሆኖ በከተማ የሚሰራውን ተንኮልና ደባ ያይ ነበር። የተሰወረ ጋራ ሸንተረር ተራራ አያግዳቸውም። ቅዱሳን በመላእክት የመገለጽ አቅም አላቸው። ለመላው የሚፈልጉት ቦታ ደርሰው ቃል ኪዳን ምልጃ ተቀብለው የሚፈልጉትን የማዳን ስልጣን ተሰጥቷቸዋል። የማዳን ስልጣን በመላእክት የመገለጥ፣ በተዘጋ ቤት የመገለጥ፣ ታምር የመስራት፣ ሙት የማንሳት፣ እውር የማብራት። በእኔ የሚያምን እኔ የማደርገውን ያደርጋል አላለም ዮሐንስ ወንጌል ምዕራፍ 14 ላይ? በእኔ የሚያምን እኔ የማደርገውን ያደርጋል ካለ በኋላ እኔ ካደረኩትም በላይ ያደርጋል አለ። አዎ እኔ ካደረኩትም በላይ በቀን 20-30 ሙታን ማስነሳት ትችላላችሁ እያለ እኮ ነው። ትንሹን ማበርከት፣ ተራራውን ከዚህ ተነቀል ብትሉት ይሆንላችኋል፣ እናንተ መኑ አይደል ያለው። ታዲያ ምንድነው ክርስቲያኖች? እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ አላቸው። ቅርንጫፎቹ እነማን ናቸው? ቅዱሳን የሚጾሙ የሚጸልዩ፣ የክርስቶስን አምላክነት ጌትነት ለዓለም እየመሰከሩ ዓለምን ንቀው እየተጓዙ የክርስቶስ መንግስት ወራሾች የሆኑ የእግዚአብሔር ባለሟሎች፣ የእግዚአብሔር እንደራሴዎች፣ ስጋቸው ያላሸነፋቸው ጾመኛ፣ ጸሎተኛ፣ ሃይማኖተኛ የሆኑት ናቸው። ደግሞ እኔ ቅርንጫፍ እናንተ ቅርንጫፍ ሲል ደግሞ ቅርንጫፉ ደግሞ ከወይኑ ግንድ ከተቆረጠ ማፍራትም ማበብም ቅጠል ማውጣትም አይችልም። አያችሁ፣ ከወይኑ ግንድ በቅለው ምን አወጡ? ቅጠል አወጡ። ምን አወጡ? አበባ አወጡ። ምን አወጡ? ፍሬ አወጡ። ቃል ኪዳናቸው፣ ስማቸው፣ መልካም ስራቸው በዓለም ተገለጠ። ዓለም እልል አለ፣ አወቃቸው። የኔ ስለሆናችሁ ዓለም ያውቃችኋል አለ። ዓለም ያውቃችኋል፣ በዓለም ትገለጣላችሁ። በተራራ ላይ ያለች መብራት ልትሰወር አትችልም አለ። በቤተ ክርስቲያን የተተከሉ የክርስቶስ ባለሟሎች ቅዱሳን የተገለጡ ናቸው። ለዓለም የሚያበሩ ብርሃኖች ናቸው። ስለዚህ መልካም ልንሆን ያስፈልጋል። የቅዱሳንን መታሰቢያቸውን ከልባችን
አቅማችን የፈቀደውን ነገር ሁሉ ልናደርግ ያስፈልጋል። በአንዱ በደቀ መዝሙር ስም ቀዝቃዛ ውሃ የሰጠ እውነት እላችኋለሁ ዋጋው አይጠፋበትም አለ። አቡነ ተክለ ሃይማኖት የአባታቸውን የእናታቸውን ርስት ሽጠው ማንን ተከተሉ? ገና በብላቴና ዘመናቸው፣ በልጅነት እድሜያቸው፣ በለጋ እድሜያቸው ማለት ነው። ሀብት ንብረቱን ሁሉን ነገር ትተው ማንን ተከተሉ? ጌታችን አምላካችን ኢየሱስ ክርስቶስን ተከተሉ። እሱን ተከተሉ። መስቀሉን ተሸክመው ለመከራ ለስቃይ ራሳቸውን አዘጋጁ። ለረሃብ፣ ለጥም፣ ለድካም ራሳቸውን አዘጋጁ። ወንጌል ይሰብካሉ፣ አያችሁ፣ ይጾማሉ፣ ይጸልያሉ፣ ይሰግዳሉ። የተጣላ ያስታርቃሉ፣ የታሰረ ይፈታሉ። ጠላት ዲያብሎስን ከሰዎች ልቦና እንዲሰደድ ያደርጋሉ። ስለዚህ የማይጠፋ የዘላለም ስም ሰጣቸው። በረከት በጻድቅ ራስ ላይ ነው እንደተባለ በጻድቁ ራስ ላይ በረከትን አትረፈረፈ። ከሳቸው አልፈው ለሰው የሚተርፉ ሆኑ። የቅዱስ ጳውሎስ የልብሱ ቁራጭ በሽተኛ ያድን ነበረ። የሰውነቱ ጥላ በሽተኛ ያድን ነበረ። አያችሁ፣ የሰውነቱ ለልብሱ፣ የልብሱ ለፈውስ በቃ ማለት ለጥላው፣ በአጠቃላይ ያካሉ ለጥላው በቃ ጥላው ራሱ የቅዱስ ጳውሎስ ጥላ በሽተኛ ያድን ነበረ። የአቡነ ተክለ ሃይማኖት ዳቢያቸው፣ ንፍሯቸው፣ ጸበላቸው፣ ገርላቸው በሽተኛ ያድናል፣ ህሙማን ያድናል፣ አጋንንት ያወጣል። መታሰቢያቸውን የሚያደርግ ሁሉ የእግዚአብሔር መንግስት ወራሽ ይሆናል። ስለዚህ በረከት በጻድቅ ራስ ላይ ነው። የጻድቅ መታሰቢያ ለበረከት ነው። እኛ በረከት እንዳናጣ፣ በረከት እንዳያመልጠን አቅማችን የፈቀደውን ስለ አቡነ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ እናታችን ስለ ቅድስት ክርስቶስ ሰምራ እያለን በጎ ማድረግ ነው። የዲያብሎስን ስብከት መስማት የለብንም። የመናፍቃንን ትችትና ጥላቻ ማዳመጥ የለብንም። እነሱ ስራቸው ነው፣ እኛም ስራችን እውነትን መግለጥ ነው። እነሱ ስራቸው መቃወም ነው፣ መሳደብ ነው። ምክንያቱም አባታቸው ተሳዳቢ ስለሆነ ነው የሚሳደቡት። ሲያስተምሩ እንኳን በስድብ ነው የሚጀምሩት። የሚናገሩት እኮ ማራፍና ቁጥር እኮ የለም። እስኪ ዋቸው በትችት ነው የሚጀምሩት። አዎ እንደውም እነሱ ኦርቶዶክስን ካልተቹ፣ ኦርቶዶክስን ካልተቃወሙ የሚቆሙ ራሱ አይመስላቸውም። ለምን መቆም አይችሉም? እውነት የላቸውም። እውነት ቢኖራቸውም እንዴት ይሳደባሉ? ጨለማ ውስጥ ነው ያሉት፣ ብርሃን የላቸውም። ስለዚህ ስራቸው ምንድነው? መቃወም፣ መሳደብ ነው ስራቸው። ዓላማቸው ይሄ ነው። በቃ ዓላማቸው ይሄ ነው። ቅዱሳንን ከክርስቲያኖች ልቦና ማውጣት፣ ከመቤታችን ከድንግል ማርያም ፍቅር መለየት ነው ስራቸው። ክርስቶስን የሚሰብኩ አስመስለው ማቅረብ፣ ግን በክርስቶስ ፍቅር የማይጸኑ፣ የክርስቶስን ትእዛዝ የማይቀበሉ፣ የክርስቶስን ቃል የማይፈጽሙ፣ ቃሉን የማያከብሩ ናቸው እውነት። ስለዚህ ዛሬ ቅዱሳንን ለመሳደብ አንደበታቸው ተከፍቶ ምላሳቸው ሲውለበለብ ስታዩ ታዝናላችሁ። በእውነት እነዚህ ሰዎች ናቸው ትላላችሁ። እና ሊያስደነግጣቸው አይገባም። በዛን ጊዜ በሰማይ ያሉትን በምድር ማደሪያዎቹን የሆኑትን ይሳደብ ዘንድ ዘንዶ አፉን ከፈተ ይላል። ዛሬ ዘንዶ አፉን የከፈተበት ነው። ቤተ ክርስቲያንን የሚሳደብበት፣ ቅዱሳንን ለማዋረድ ወገቡን ታጥቆ የተነሳበት ነው። ግን ቤተ ክርስቲያንን አይችላትም። ይሄ ይልጓና ቀጸ ሲኦልን ይላል እኮ ወገኖቼ። ስለዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ቅድስት ቤተ ክርስቲያንን መሰረታታለሁ። የሲኦል ደጆች፣ የሲኦል አበጋዞች ሊያጠፏት ሊያነዋውጧት አይችሉም። በምድር ያሰርከው በሰማይ እየታሰረ፣ በምድር የፈታው በሰማይ እየተፈታ ይሆናል። እኔ ካንተ ጋር ነኝ አለ። ቤተ ክርስቲያንን እጠብቃታለሁ አለ ጌታችን አምላካችን ኢየሱስ ክርስቶስ። ስለዚህ የቅዱሳኑን መታሰቢያ ልናደርግ ያስፈልጋል። በቅዱሳኑ ቃል ኪዳን ልንታመን ያስፈልጋል። በመልአኩ አማላጅነት ልናምን ያስፈልጋል። እንደው ምንድነው የሚለው በመዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህው ወያድኅኖሙ፣ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል አይደል የሚለው? ያድናቸዋል። እግዚአብሔርም ዳንኤል ባለበት ቅዱስ ገብርኤል አለ። ሰለስቱ ደቂቅ ባሉበት ቅዱስ ገብርኤል አለ። ስለዚህ እኛ ልንፈራ፣ ልንደነግጥ፣ ልንሸበር አይገባም። አቡነ ተክለ ሃይማኖት ባሉበት ቦታ ማን አለ? ቅዱስ ሚካኤል አለ፣ መንፈስ ቅዱስ አለ፣ ቅዱሳኖች አሉ፣ የእግዚአብሔር ባለሟሎች፣ ቃል ኪዳን የሚፈልጉ በአማላጅነታቸው የሚታመኑ እግዚአብሔርን ከፍ አድርገው እንደ እግዚአብሔር ፈቃድ የሚመላለሱ የእግዚአብሔር ወዳጆች አሉ።
ስለዚህ እኛ የጻድቅ መታሰቢያው ለምንድን ነው አለ? ለበረከት ነው። ሁሉም ሰው በረከት ያገኘ ዘንድ የጻድቁ በረከት ጠብታው እንዲያርፍብን እኮ ነው። ጠብታው የዝናቡ ጠብታ አንዷ የተሰጠው የቃል ኪዳኑ ጠብታ ትንሿ ጠብታ ብቻ እንድነካን እኮ ነው። አዎ አያችሁ። ስለዚህ መጽሐፍ የሚለውን እውነት መመስከርና ለእውነት መቆም እንድንችል እግዚአብሔር ይርዳን። አዎ መጨረሻችን ያማረ ሊሆን ያስፈልጋል። የአንድ ክርስቲያን መጨረሻው ሲያምር ነው። አጀማመር ሳይሆን አጨራረስ ነው። ዋናው ለአንድ ሯጭ ትልቁን ውጤት የሚያስመዘግብለት አጨራረሱ ነው። አጀማመሩ ዘግይቶ ሊጀምር ይችላል። አሁን ለምሳሌ ጠዋት ሊጀምር ይችላል፣ 6 ሰዓት ሊጀምር ይችላል፣ 11 ሰዓት ነው ሊጀምር። ግን አጨራረሱን ማሳመር ያስፈልጋል። በ40 ቀኑ በ80 ቀኑ የሚጠራለ፣ በ40 ዓመቱ የሚጠራለ፣ በ60 ዓመቱ የሚጠራለ። በ60 ዓመቱ ተጠርቶ 65 ላይ ወገቤን ካለ አጨራረሱ አልተበላሽቷል ማለት ነው። በ40 ቀኑ ተጠርቶ እስከ 80 ዓመቱ ድረስ በእምነቱ ጸንቶ በማተቡ ጸንቶ በቃል ኪዳኑ ጸንቶ ካልተገኘ የእግዚአብሔር መንግስት ወራሽ ሊሆን አይችልም። አያችሁ፣ ሊሆን አይችልም። ስለዚህ መጨረሻችን ምንድነው የሚለው ነው። እኛም ታርጌታችን ግባችን እሱ ነው። አያችሁ። ስለዚህ አጨራረሳችንን ማሳመር አለብን። የመጀመሪያው በእምነታችን መጽናት ነው። የመጀመሪያው እምነታችንን መጠበቅና ማስጠበቅ ነው። ሃይማኖታችን ካለት የጸና ከብረት የጸና መሆን አለበት። በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጉዳይ መደራደር የለብንም። እሱ አምላካችን ነው። እሱ ፈጣሪያችን ነው። እሱ አስገኛችን ነው። እሱ ሰሪያችን ነው። በቃ ስለዚህ በፍጹም ኃይላችን በፍጹም ነፍሳችን እግዚአብሔርን በአንድነቱ በሶስትነቱ ማመን ነው። እምነት ሊኖረን ያስፈልጋል። እምነት እውነቴን ነው የምላችሁ፣ ፍጹም የሆነ እምነት ከረገጥናት መሬት በላይ እናታችን ከምትሰጠን ሽሮ ወጥ በላይ ማንን ማመን አለብን? እግዚአብሔርን ማመን አለብን። ለእግዚአብሔር ካልታመንን ለማንም ልንታመን አንችልም። የመጀመሪያው ሰማይና ምድርን ፈጥሮ የሚገዛ ለእግዚአብሔር መታመን አለብን። ልባችንን ለማን መስጠት አለብን? ለእግዚአብሔር መስጠት አለብን። ይሄ የመጀመሪያው ነው። ለዚያ ነው ቅዱሳን እኮ የከበሩት ከፍ ከፍ ያሉት ክንፍ ያወጡት በደመና ላይ የተነጠቁት በሳት ሰረገላ የተወሰዱት አዎ በእግዚአብሔር ስላመኑና አዎ አምላካቸውን ፈጣሪያቸውን ሳይክዱ ስለኖሩ ነው። እምነታቸው የጸና ስለሆነ ነው። ይሄ አንደኛው። ሁለተኛው እምነታችንን በስራ መግለጥ ነው። በስራ መግለጥ። በስራ ያልተገለጠ ሃይማኖት አይባልም። አዎ ስራ የሌለው እምነት ሊድን አይችልም፣ ሊጸድቅ አይችልም። የአጋንንት እምነት ነው የሚባለው። እንደውም አንዳንድ ሰው እምነት በልብ ነው፣ ብጾም ባጾም ብጸልይ አንድ ጊዜ ድነሃል። በቃ ማታለል፣ ራስን ማታለል፣ ራስን መሸወድ። ያዕቆብ በመልእክቱ ምዕራፍ 2 ቁጥር 7 ላይ እምነት ያለ ስራም ያለ እምነት በራሱ ምን ያለ የሞተ ነው ይላል። ለምሳሌ ሻማ እንበላለን። ሻማ አለ። ሻማው የሚቀልጥ ነገር ከሌለው ሻማው ሊበራ ይችላል? ሰምና ፈትሉን እንየው። ሰሙ ከሌለ ፈትሉ ሊበራ ይችላል? ፈትሉስ ከሌለ ሰሙ ብርሃን ሊሆን ይችላል? አይችልም። ስለዚህ ሃይማኖት ከስራ ጋር ነው የሚያምረው፣ ስራም ከሃይማኖት ጋር ሲሆን ነው የሚያምረው። ስለዚህ ሃይማኖታችንን በስራ ልንገልጥ ያስፈልጋል። በስራ ልንገልጥ እነ ቅዱስ አቡነ ተክለ ሃይማኖት እነ ቅድስት ክርስቶስ ሰምራ 12 ወልዳ ነው አይደል እንዴ የመነነችው? 11ኛውን 12ኛውን አዝላ የመነነችው እኮ እንደዛ ነው። ለምን? ሃይማኖት የፈቀደላትን መንገድ ተጓዘች። ስለዚህ ምን አደረገች? እምነቷን በስራ ገለጠች። እንደውም ውሃ ውስጥ ነው የቆመችው። እሷም እንደው ለጸሎት ባህር ውስጥ የሴት ጀግና። አዎ አዞ ያላስፈራ፣ ዘንዶ ያላስፈራ፣ ጉማሬ ያላስጨነቃት 12 ዓመት በጣና ደሴት ባህር ውስጥ